ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። እንግዲህ ባለፈው ምዕራፍ 1ን ሙሉ ስናይ ነበር። ዛሬ ደግሞ ምዕራፍ 2ን ሙሉ እንመለከታለን ማለት ነው። ምክንያቱም ያው ብዙዎቻችሁ በደንብ እየተከታተላችሁ ስለሆነ ስለወደዳችሁት እየጻፋችሁ ከስር መጻፍ ስላለባችሁ ማለት ነው። እንዳጠቃላይ ቋንቋ ለመማር ማጥናት መደጋገም እንዲሁም ብዙ ጊዜ ይህን ነገር ያጠኑ መደጋገምን ስለሚጠይቅ ያው ለእናንተ ደግሞ ቶሎ መድረስ ስለፈለኩኝ በምዕራፍ ነው ትንሽ የቆነጠርኩ ሳይሆን ሙሉውን ያቀርብኩላችሁ ነው የምንቀጥለው ማለት ነው። ስለዚህ በምዕራፍ ከተማርነ ደግሞ ይሄ የስንተኛ ክፍል ነው? የአንደኛ ክፍል ነው። የአንደኛ ክፍል ቶሎ እንጨርሳለን። ወደ ሁለተኛ ወደ ሶስተኛ ያለን እስከ 12ኛ ክፍል ብዙ ማለት ክፍሉ በጨመረ ቁጥር ትምህርቱም ከበድ ያለ ስለሚሄድ ለሁላችሁም የሚሆን ትምህርት ቶሎ ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ክፍል 2 ላይ እንቀጥላለን። ደብተራችሁን አውጥታችሁ አቴንሽናችሁን ወይ ደግሞ የትኩረታችሁን ሰብስባችሁ እስከ መጨረሻው እንድትከታተሉኝ ይፈልጋለሁ ማለት ነው። ኦኬ ምዕራፍ 2 ቤት ይላል። ስለ ቤት ነው የሚያወራን ማለት ነው በዚህ ክፍል። ስለዚህ ቤት ይለናል። ከዚህ ላይ እኔ ማን ነኝ ይለናል። ይሄ እንትን ማለት ነው። ኦኬ እንግዲህ ባለፈው ሁለት ፊደሎችን ነበር በንና ቀን ስናይ የነበረው። ዛሬ አሁን እዚህ ጋር የቤት ዕቃዎች አሉ። እዚህ ላይ ያሉ ዕቃዎችን መጻፍ ይኖርባቸዋል። አሁን በቤታችን ውስጥ በጣም ብዙ የምንጠቀምባቸው ዕቃዎች አሉ። ወንበር፣ አልጋ፣ ትራስ፣ ጨርቅ፣ ሳሎን በቃ ብዙ ነገሮች አሉ። እነሱን እዚህ ላይ የሚታዩአችሁን እንዳለ ደብተራችሁ ላይ መጻፍ አለባችሁ። ቴሌቪዥን፣ ጠረጴዛ፣ ሶፋ፣ መስኮት፣ መጋረጃ ምናምን የሚሉትን የግርግዳ ላይ ስዕሎች አሉ። ንኒን እንዳለ እዚህ ላይ ሙሉ ደብተራችሁ ላይ እየጻፋችሁ ትለማመዳላችሁ ማለት ነው። እሱን ካደረግን በኋላ አሁን ምን እናደርጋለን? ከዚህ ላይ ተተኳሪ ፊደሎችን እንመለከታለን ማለት ነው። እንግዲህ በዛሬ ትምህርታችን ያው ተተኳሪ ፊደልን ከምስል ጋር ማንበብ ይለናል። አሁን ምስሉ ስላለ በጣም ቀላል ያደርግልናል። ምስሉን አይተን ቶሎ ለማንበብ ያስችለናል ማለት ነው። እቺ ፊደል ጠ ነች። ጠ ምን ታመለክታለች? ጠጠር የሚለውን ታመለክተናለች ማለት ነው። ምን የምትለዋን? ጠጠር የምትለዋን ማለት ነው። ኦኬ በቀጣይ ማናለች? መ የምትላለች ማለት ነው። ማንን ታሳያለች? እዚህ ይሄ የሚታየን ምንድነው? መጽሐፍ ነው። ስለዚህ መጽሐፍ የሚለውን ታሳየናለች ማለት ነው። ረ ይላል እዚህ ጋር ረ ይለናል። ረ ምንን ያሳያል? አሁን እዚህ ጋር የሆነ ምስል እየተመለከትን ነው። ምስሉ ምንድነው የሚያሳየን? ረጅም የሚለውን ያሳየናል ማለት ነው። ረጅም የሚለውን እንመለከታለን ማለት ነው። ኦኬ አሁን ከስራቸው ደግሞ የተወሰኑ ቃላቶች ተመስርተዋል። ይሄን ሁሉ እየጻፋችሁ ነው መከታተል ያለባችሁ። ለምሳሌ ቃላት የሚለውን ጠቡ ይለናል። ጠቡ ኦኬ ጠቡ ጠባ ማለት ይቻላል። ጠባ በማን መሰረት ነው? በጠ ማለት ነው። ከዛ በመ ደግሞ ቆመ ስንል ምን ተጠቅመናል? ቆመ። እሺ መቃ ሚሉት የሆነ ቆዳ ለመወጠር ምናምን ነገር መሰለኝ እንደዛ የሚጠቀሙት አይነት ቃል ይመስለኛል። መቃ ይባላል። እንግዲህ ከተሳሳትኩ ታርሙኛላችሁ ማለት ነው። ብዙዎቻችሁ አማርኛ ስለምትችሉ ማንበብ ነው አይደለ? አብዛኞቹ ማንበብ የሚከብዳቸው እንጂ አማርኛ ቋንቋን የማይችሉ አይደሉም። እኛ ጋር አሁን በውስጥም ዩቲዩብ ላይ የምትከታተሉ ልጆች ማለት ነው። በዚህ አጋጣሚ በውስጥ መስመር በዚህ መጽሐፍ በደንብ እያስተማርናችሁ መጽሐፍና ማንበብ እንድትችሉ የምትፈልጉ ልጆች ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስለምንገኝ በውስጥ ማናገር ትችላላችሁ። እሱን እንዳትረሱ ለማለት ነው። ኦኬ መቃለን አልን። ከዛ ደግሞ በረ ደግሞ ረባ ማለት ይቻላል። ረባ ወይ ደግሞ ቀረ ማለት ትችላላችሁ። ረባ ቀረ ማለት ይቻላል። ከዛስ ጡ ወደሚለው እንሄዳለን። ጡ ከዚህ ጋር ምን ያሳያል? ጡጦ የሚለውን ያሳየናል ምስሉ ማለት ነው። ሙ የሚለው ደግሞ ሙዝ። ከዛ ሩ የሚለው ደግሞ ሩጫ። እዚህ ጋር አትሌቶቹ እየሮጡ እንመለከታለን። ሩጫ የሚለውን ለመግለጽ የገባ ፊደል ነው ማለት ነው። በጣም ጥሩ። አሁን ጠን አየን፣ ጡን አየን፣ መንም አየን፣ ሙንም አየን፣ ረን አየን፣ ሩን አየን። በጣም ጥሩ። ከትላንት ነው እንደውም የዛሬው ሞር ደግሞ የተሻለ ሆኖ መጣ አይደለ? ወደፊት ገና በጣም የሚያምሩ አቀራረብ ያላቸው ይዘቶችን ወደፊት ገና እንጠብቃለን ማለት ነው። ከዛ ቃላቶቹን ስንመሰርት ደግሞ
መጡ ማለት ትችላላችሁ መጡ ጡብ ማለት ይቻላል ጡብ ማለት ይቻላል ከዛ ሙዝ ማለት ይቻላል ሙቅ ማለት ይቻላል በጣም ጥሩ አሁን በሩ ደግሞ ሩቅ ማለት ይቻላልችሁ ሩቅ ከዛ ሩጡ ማለት ይቻላል ከዛ ሩብ ማለት ይቻላል ከዛ ደግሞ ቀሙ ማለት እንችላለን ማለት ነው በጣም አሜዚንግ በጣም አሪፍ ስለዚህ ይሄን እየጻፋችሁ ካልሆነ ተውት የምሬን ነው ማለት ብዙ ልጆች ሳስተምራቸው ይገባቸዋል ምናምን ግን የምሬን ነው ማለት በጣም ረጅም ጊዜ የወሰደባቸው ልጆች አሉ እሱ ምንድነው ጻፉ ስላቸው የማይጽፉ ልጆች አሉ ካልጻፋችሁ በቃ ቶሎ አይገባችሁ በቃ ይሄ እውነታው ነው ትምርት ወይ ደግሞ ቋንቋ በባህሪው ምን ይፈልጋል የናንተን ጥረት እና ይሄ ጥረታችሁን ከጊዜ ጋር ይፈልጋል እናንተ ለማጥናት አንደኛ አጥኑ ምታጠኑት ደግሞ ያው ፎከስድ የሆነ ጥናት አጥኑ ከዚያ ይሄ ነገር ደግሞ አንድ ቀን ማቆም የለበትም 2 ቀን 3 ቀን 4 ቀን 5 ቀን እያላችሁ ለወራት ማንበብ አለባችሁ እንደዛ ጋርጋችሁ አሁን ማንበብ ብቻ ሳይሆን አሁን እዚህ ላይ ይሄን ቪዲዮ የምትመለከቱ ልጆች አላማችሁ ማንበብ ብቻ ሳይሆን ወደፊት ብዙ ማድረግ የምትፈልጓቸው ነገሮች አሉ አይ ነው ማለት ያው ክርስቲያኖች ከሆናችሁ መጽሐፍ ቅዱስ አብዛኞቹ አሁን በዚህ ደረጃ ያሉ ልጆች አረብ ሀገራት ውጭ ሀገር ያሉ ልጆች ናቸው እኔ ጋር በጣም ፎከስ ዱን የሚማሩት አገር ቤትም አላችሁ ብዙዎቻችሁ ግን እንደው ይሄን ቪዲዮ የሚከታተሉ ብዙዎቹ በትምህርታቸው የሆነ ውጤት ለማምጣት ሳይሆን በህይወታቸው ላይ የሆነ ነገር ለመጨመር ነው ገብቷችሁ አይደል አግታችሁኛል አይደል መጽሐፍ ቅዱስ ለማንበብ ወይ ደግሞ ቁርአን ለማንበብ ነው ብዙዎቻችሁ ማለት ነው ሃይማኖታዊ ነገሮች ወይ ደግሞ መረጃን ለማግኘት ነው እንጂ ለሆነ የትምህርት ደረጃ አይደለም የምትፈልጉትና እሱን ለማድረግ ደግሞ በቃ ፎከስ አድርጋችሁ እየጻፋችሁ አደራ መጻፋችሁ ግዴታ መሆኑን ማወቅ አለባችሁ ነው ኦኬ እና ጥረታችሁ ከጊዜ ጋር ነው መባዛት ያለበት ኦኬ አሁን ወደ ቀጣዩ እንሄዳለን ተተኳሪ ፊደል ከምስል ጋር በማንበብ ይለናል ይሄም ያው ነው ከዚህ ላይ ጢ አሁን እዚህ ላይ ማን አለች ጢ አለች ጢ ማለት ምን ታሳያለች እዚህ ላይ ጢንዚዛ ታሳያለች ጢንዚዛ ነው እዚህ ጋር ከዛ ደግሞ እዚህ ምን አለ ሚ አለ ሚ ደግሞ ምንን ያሳየናል እዚህ ጋር ሚዛን አይታያችሁ ሚዛንን ያሳየናል ማለት ነው እዚህ ጋር ሪ ይለናል ይሄኛው መሪ ለማለት እንጠቀመዋለን እንጂ ወይ ደግሞ ከዚህ ጋር ካያችሁት ሪዝ ይባላል ጺም አንዳንዴ ስሙ ሪዝ ነውና እሱን ለማመልከትም ሊሆን ይችላል እንግዲህ ፊደሉ ሪ ነው ምስሉ ግን ሪ ብሎ እንደዚህ አይነት ወጣት አመጣለን ሪዝ ልል ይችላል ወይ ደግሞ መሪ ልል ይችላል ማለት ነው ኦኬ ከዛ ቃላቶችን መሰረታለን ማለት ነው ቃላቶቹ ጢሙ እንላለን ጺም ወይ ደግሞ ጢም ማለት ይሄ ነው ከዛ ደግሞ ጢጢ ማለት የሆነ ድምጽ ነው ሌላ ምንም ትርጉም ያለው ቃል አይደለም ጢጢ ሚል አይነት ድምጽ ጢጢ እንላለን ከዛ ደግሞ ሚጡ እንላለን ህፃንን ሴት ልጅ ሆና ያው ህፃኗን ምን እንላታለን ሚጡ እንላታለን ማለት ነው ከዛ ሚሚ እንላታለን ማለት ነው ከዛ መሪ ማለት እንችላለን ከዛ ደግሞ ቀሪ ማለት እንችላለን ማለት ነው በጣም ጥሩ መሪ ቀሪ እነዚህን ደብተር ላይ ጻፏቸው ያቆማችሁ ቢሆን መጻፍ አለባችሁ ተተኳሪ ፊደልን ከምስል ጋር ማንበብ ይለናል አሁን ደግሞ ወደ አራተኛ ፊደሎች ገባን ማለት ነው አራተኛ አሁን እዚህ ላይ የምታዩት ጣ ነው ጣ ምንድነው ያመለክታል ጣሳ የሚለውን ያመለክታል ጣሳ የሚለውን ያመለክታል ማለት ነው ሌላኛው ጣሳ ቃላት መጀመሪያ ወደ ጎን እናንብበዋ ጣሳ ማንጎ ራስ እዚህ ላይ አሁን ራስ ሚሊዮን ያሳየናል ማለት ነው እሺ ከዛ ይሄን ካየን ቃላቶቹ በጣ ለምሳሌ ማንን መመስረት እንችላለን ጣመ ማለት ትችላላችሁ ጣመ ከዛ ቀጣይ
ጠጣ ነው እንጂ ጠጣ ማለት ትችላላችሁ ጣጣ ማለትም ትችላላችሁ ነገራችን ላይ ጣጣ ማለትም ትችላላችሁ ሚለውን እንደ አዲስ መጻፍ ትችላላችሁ ጠጣ ማለትም ትችላላችሁ ማለት ነው ከዛ በማ ደግሞ ማማ እናታችሁን ማማ ከዛ ደግሞ ማረ ይቅር አለ ማለት ነው ማረ ማለት ትችላላችሁ በራ ቤት ደግሞ ራራ አዘነ ማለት ነው ራራ ከዛ ጣራ ማለት ትችላላችሁ ጣራ ማለት ደግሞ ከላይ ልባስ የቤት ልባስ ማለት ነው ጣራ ያው እሱ ማለት ነው ከዛ ደግሞ ወደ ምንድነው ምን ሄደው ቀጥታ ወደ አምስተኛ ፊደሎች እንሄዳለን አምስተኛ ፊደሎች ነው ወደ አምስተኛ ፊደሎች ስንሄድ ጤ ሜ እና ሬ እናገኛለን ማለት ነው ጤ ሜ እና ሬ ከዛ ጤ የምትለው ለምሳሌ እዚህ ላይ እንደምትመለከቱት ጤፍ ይታያችኋል ጤፍ ጢሳውን ጤሰ ወይ ደግሞ ጨሰ ወይ ደግሞ ጤሰ እንላለን አይደለ እሱን ለመግለጽ ነው ከዛ ደግሞ ሜ የሚለው ሜዳ ያሳየናል ሌላኛው ቁሜ ማለት ይችላል ሜ ፊደልን ተጠቅመን ቁሜ ማለት እንችላለን ከዛ ደግሞ ሜዳ ማለት እንችላለን ከዛ ይሄኛው ሬ የሚለው ሬትን ነው አይደል የሚያሳየው ሬት ስለሆነ በሬ ማለትም ይቻላል በሬ ሬን ተጠቅመን በሬ ማለት እንችላለን ማሬ ማለት ትችላላችሁ ማለት ነው እስኪ አሁን ደግሞ የሆነ ትዕዛዝ ጨምሮልናል ምን ይላል የሚከተሉትን ፊደላት ደጋግማችሁ ጻፉ ይሄ በጣም እኔ የሚፈልገው ነገር ነው ምንድነው ደጋግማችሁ ደብተር ላይ ሙልት እንድታረጉት ፈልጋለሁ ደብተራችሁ እንደዚህ መስመሩ ላይ ማለት ነው መስመሩ ላይ በቃ ይሄን እዚህ ላይ ያሉትን ደጋግማችሁ ሞልታችሁ ደብተራችሁን ጫቅ ማድረግ አለባችሁ ማለት ነው እሱን ማድረግ ይኖርባችኋል እና እዚህ ላይ አሁን ጤ ያለች ጤን ደጋግማችሁ መጻፍ ነው ሜን እንዲሁም ሬን ጤሜሬ ምናምን ይያላችሁ ደጋግማችሁ እጃችሁ ጽፉ ያምራል አምሯችሁ ፊደሎችን ያስታውሳል በቃ ብዙ ነገር አለው ማለት ነው ፈጣን ትሆናላችሁ አሁን የእጃችሁ ጽፍ ማመር ብቻ ሳይሆን የእጃችሁ ሁሉ ጽፍ ይፈጥናል ሁላ የእጃችሁ ጽፍ መፍጠንና ማማር ብቻ አይደለም አምሯችሁ ሁሉ ይይዛችኋል አይራሳቸው ማለት ነው ስለዚህ ብዙ ጥቅም አለው ማለት ነው ከዛ ቢጤ ማሜ በሬ ሚሉ ቃሎችን እየጻፋችሁ የናንተ ከራሳችሁ ሐሳብም እየጻፋችሁ መለማመድ ይኖርባችኋል ማለት ነው ኦኬ አሁን ወደ ስድስተኛ ፊደሎች አለፈን ይቺ ጥ ነች እቺ ም ነች እቺ ደግሞ ር ነች እቺ ር ነች ማለት ነው ባንድ ላይ ጥንቸል እቺ ጥንቸል ነች አይደል እቺ ጥንቸል ምላስ ር ደግሞ ርግብ ግን ይሄን መጻፍ ያታሙ ሰዎች ርግብ እንደማያውቁ እርግጠኛ መሆን እንችላለን ለምን መሰላችሁ እቺ ርግብ አይደለች እቺ ቆቅ ነው የምትባለው ግን ርግብ ብለው አስቀምጠዋታል ማለት ነው ኤኒዌይ ፊደሉን ማጥናት እንችላለን ኤኒዌይ ስለዚህ ርግብ ማለት እንችላለን ማለት ነው ከዛ ቃላት በጥ ቃላቶችን እንሰራለን ጥም ውሃ ሲጠማችሁ ጥም ይባላል ውሃ ጥም አቃጠለኝ ትላላችሁ አይደለ ውሃ ጥም እንላለን ሌላኛው ጥጥ ማለት ደግሞ ባህላዊ የሆኑ ልብሶችን የኢትዮጵያ ባህላዊ ልብሶች የሚሰሩበት የጽዋት አይነት ነው ጥጥ ምንለው ማለት ነው ከዛ ጥቢ ማለት ደግሞ ከመስከረም ጥቅምት ዳር ወሮች ጥቢ ይባላሉ በመህር ምንለው መሰለኝ መህር ምንለው ወቅት ጥቢ ይባላል ሌላኛው ምላስ በሚለው ፊደል ምጥ የሚለውን ያው እንጠቀማለን ምጤ ማለት እንችላለን ምሳ የሚል ቃል መጠቀም እንችላለን ማለት ነው ስለዚህ ሌላኛው ወደ ርስነ ረቢ ማለት ይቻላል ጥር ማለት ይቻላል ማር ማለት እንችላለን ይሄን ሁሉ ግን እኔ አንብቤያለሁ እናንተ ደግሞ ጽፋችሁ ቪዲዮውን አቁማችሁ መጻፋችሁ እንዳትረሱ አደራ እኔ እንድመሰገን ፈልጋለሁ መመሰገነው ደግሞ እናንተ ተቀይራችሁ ሳይ ነውና እናንተ በትምርቱ ለውጥ አግኝታችሁበት ነው መመስገን ፈልገው ስለዚህ ለውጥ እንድታመጡ ደግሞ እየጻፋችሁ ነው የምላችሁ በደንብ መከታተል አለባችሁ ማለት ነው ኦኬ አሁን ወደ ሰባተኛና ያ ማለት ወደ መጨረሻ ፊደሎች ደርሰናል ይቺ ጦ ነች ጦጣ ለማለት እንጠቀማታለን ሞተር ለማለት እንጠቀማታለን ሮጠ ለማለት እንጠቀማታለን ማለት ነው
እንግዲህ አሁን ቃላቶችን መሰረታለን ጦመ ማለት እንችላለን ምሳ ወይ ደግሞ ምግብ አልበላም ለማለት ነው አይደል ጦመ ኦኬ ጡጦ ከላይ አይተነዋል ጡጦ ከዛ መጦ ወደኛ መጦ ማለት እንችላለን ይሄን ይመስላል ከዛ ወደ ደግሞ ሞቀ ማለት እንችላለን ከዛ ማሞ ሞቀ ማለት ይቻላል ማሞ ማለት ይቻላል ከዛ ደግሞ ሞተ ማለት ይቻላል ኦኬ ሞተ ማለት ይቻላል ከዛ ሮሮ ማለት የሆነ በቃ የሐዘንን ማሰማት ነው ሮሮ ማለት ሐዘን ማሰማት ከዛ በሮ ማለት ደግሞ ያው ክንፎቹን ተጠቅሞ ከቦታ ወደ ቦታ በአየር ላይ መሄድ ማለት ነው በሮ ከዛ ደግሞ መሮ ማለት ደግሞ ቆምጣጣ ሆኖ መሮ እንላለን ማለት ነው ቀለል ካለ ደግሞ መሮ የሚባል የአባቶች እንጨትን የሚጠርቡበት አለ መሮ ወይ ደግሞ ሲላላ መሮ ሲጠብቅ መሮ መሆን ይችላል ማለት ነው ይሄን ከተመለከትን አሁንም ከላይኛው ከበድ የምትል አንድ ትእዛዝ ጨምሮልናል ትእዛዛችን ምን ትላለች ከዚህ በታች ባለው ባዶ ቦታ ከጠ እስከ ጦ ያሉትን ሆሄያት ጻፉ በጣም ትልቅ ነገር ነው አሁን እስካሁን የተማርናቸው እቺ ጠነቻ እቺ ደግሞ ጦ ነች ከመሃል ያሉትን ሁሉ ጨምራችሁ ባንድ ሙሉ አርጋችሁ እንድትጽፉት የቤት ስራ ተሰጣችኋል ማለት ነው የቤት ስራ ማይሰራ ተማሪ ሰነፍ ነው ሰነፍ ደግሞ መሆን የለባቸውም የኔ ተማሪዎች ሰነፎች አይደላችሁም ማለት ነው ኦኬ አዚያ ሁለተኛ ትእዛዛችን ከዚህ በታች ባለው ባዶ ቦታ ከመስከሞ ያሉትን ሆሄያት ጻፉ ነው የሚለን አሁን ደግሞ ከመት ጀምሩና እስከማ ጽፎልናል ግን እናንተ ሁሉንም ነው እንድትጽፉት የሚፈልገው ማለት ነው ከመ እስከሞ ተጽፋላችሁ ሌላኛው ትእዛዝ ሶስተኛው ትእዛዛችን ከዚህ በታች ባለው ባዶ ቦታ ከረ እስከ ሮ ያሉትን ሆሄያት ጻፉ ነው የሚለን እንደውም ምረን አቀሎላችኋል ወደ አራቶቹን ራሱ ጽፎላችኋል 3 ነው የምትሞሉ ስለዚህ ከረ እስከ ሮ ትጽፋላችሁ ማለት ነው በጣም ጥሩ አሁን በዚህ ሁኔታ ስታልፉ ብዙዎቻችሁ እንደምትቀየሩ አይ ሆፕ ነገር ግን እንዲያው አንዳንድ ተማሪዎች ከጊዜም አንፃር ከቁርጠኝነት አንፃር ብቻ የሰው ልጅ ብዙ ምክንያቶች ይኖሩታል ከሶስቱ አንፃር በቀላሉ ለማጥናት የማይመቻችሁ ከሆነ በውስጥ መስመር በሳምንት 5 ቀን በቀን አንዳንድ ሰዓት እናስተምራለንና ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስልኬን ሴቭ አድርጋችሁ ደውሉልኝ እዚያ ላይ ተነጋግረን ትምህርታችሁን መቀጠል ትችላላችሁ ከዚያ ባለፈ ደግሞ ሊንክ አለላችሁ አሁን ስልኬ የማይወጣላችሁ ልጆች ካላችሁ ሊንክ አለ ሊንኩ ግን ገና ስትነኩት ወደ ቴሌግራም ወይ ደግሞ ወደ ኢሞ ወይ ደግሞ ወደ ዋትስአፕ መርጣችሁ ንኩት እዚያ ላይ ያስገባችኋል ምንም በቃ ሴቭ ሳታረጉ ማለት ነው እሱን ለማድረግ ትችላላችሁ አሁን ወደ ቀጣይ ወደ አራተኛው ትእዛዛችን ስናልፍ ይህ ትእዛዝ ደግሞ ምን እንደሚል እንይ በተማራችኋቸው ፊደላት ባለ ሁለት ሆሄ ቃል ጻፉ ነው የሚለን አሁን ከላይ የጠን የመንና የረን ሰርተናል አይደለ እነሱን ቃላቶች ከነቤተሰቦቻቸው ያለው እንዳለ እነዚህን ተጠቅማችሁ እስቲ ቃላት መስርቱ ነው የሚለን ለምሳሌ አሁን ከመና ከጠ ቤት መጦ ማለት ይችላል መጦ ሚለውን አሁን ከሁለቱ ከተማርኩት ውስጥ ነው ያወጣሁት ማለት ነው ማረ ሚለውን ማውጣት ይችላል ማንና አረን አውጥቼ ማለት ነው ጦረ ማለት ይቻላልና እንደዚህ ያረጋችሁ ቃላቶቹን እንድትጽፉ ተጠይቃችኋል ማለት ነው ይሄን አድርጉ አሁን አንዳንድ ተማሪዎች ደግሞ ምን ይገጥመኛል መሰላችሁ ማንበብ ይችላልው ግን ከውስጤ ለማውጣት ይከብደኛል ይላሉ እሱንም ለማስተካከል የሚያግዛችሁ አሁን ይሄን መስራ አሁን ይሄ መደበኛ የመንግስት ተማሪዎች ባጭሩ መጻፍና ማንበብ በቀላሉ የሚችሉት ለምንድነው የቤት ስራ አብዝተው ይሰጣሉና የቤት ስራ ይሄን አሁን መምህሩ አይደለም የሚሰራው ተማሪዎች ናቸው የሚሰሩት ስለዚህ እናንተም ባላችሁበት ይሄን መሞከር አለባችሁ ትክክል መሆን አይተበቅባችሁ መሞከር ግን ግዴታችሁ ነው ማለት ነው እሱን እንድታረጉ ይፈልጋል አሁን ወደ ቀጣዩ ስናልፍ አናጢው የሚል ርዕስ ያጋጠመናል አናጢ ምንለው እንግዲህ በሀገራችን ምን አይነትን ሰው ነው ቤት የሚገነባ በቃ ኢንጂነር ማለት ነው እንደው አናጢ ምንለው ቤት የሚሰራ ሰው ነው አይደለ ስለዚህ ስለሱ ነው አሁን እዚህ ላይ እንደምታዩት ቆርቆሮ እየከደነ ነው የምናየው ከዚህ ላይ ደግሞ አሁን የተና የፈ ቤቶችን እንመለከታለን ልክ ላይ ባየነው መሰረት ማለት ነው እንግዲህ ከዚህ ላይ የመጀመሪያው ደ የምትባለው ፊደል ስንመለከት ደብተር ሚል ይታየናል እዚህ ላይ የደብተር ምልክት ይታየናል ደብተር ከዛ ቀጣይ ምን ይታየናል ታ ደግሞ እዚህ ላይ እንደማየው ከሆነ ተራራ ይታየናል አይደለ ተራራ ለማለት ነው ፈ በሚለው ይሄ በጣም ግልጽ ነው
ፈረስ ለማለት ምን ተጠቀመው ቃል ነው ኦኬ ከዛ አሁን ደ በሚለው ደራ ደራ ማለት እንችላለን ደራ ከዛ ደማ ማለት ይቻላል ከዛ ተራ ማለት ይቻላል ሞተ ማለት ይቻላል ማለት ነው ከላይ ሞተ ስንል የመን ቤት ለማጥናት ነው ከዚህ ላይ ደግሞ ሞተ ስንል የተን ቤት ለማጥናት ነው ማለት ነው ከዛ ፈራ ማለትም ይቻላል ፈታ ማለትም ይቻላል ፈራ ከላይ ፈታ እዚህ ከታች ማለት ነው መልካም ብዙዎቻችሁ በጣም እየተማራችሁበት እንደሆነ ተስፋ አደርጋለሁ አሁን ላይ በቃ ተማሪዎች YouTube ላይ በጣም ብዙ የአማርኛ ቪዲዮዎች ስላሉ በቀላሉ እየጻፉ ያነበቡ አማራጮችን እያገኙ ስለሆነ ብዙ ተማሪዎች ማንበብ መጻፍ እየቻሉ ነውና እናንተም የዚህ ድል ተጠቃሚ ስለሆናችሁ በጣም ደስተኛ ነኝ ሌሎችም በቀላሉ ቪዲዮውን እንዲያገኙት ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ፈልጋለሁ በመሃል ቀጣይ ደግሞ ምን ነው ምንድነው ዱንና ቱን ከዛ ፉን ነው ዱ እንደምታዩት ዱባ ማለት ያሳየናል ቱቦ ነው ውሃ ማሳለፊያ ቱቦ ነው አይደል የሚባለው እሱን ያሳየናል ፉ ደግሞ ያው ፉ አንዳንድ ፊደሎች የግድ ቃላት መመስረቻ ከሌላቸው ዝም ብለው ይጽፏቸዋል ስለዚህ ፉ ራሱ ፊደሉ ፉን ያሳየናል ማለት ነው ከዛ ዱቤ በብድር የሆነ ዕቃ መግዛት ዱቤ ይባላል አይደል ከዛ ዱላ ከዛ ጣቱ ማለት ይቻላል ከዛ ቱባ ማለት ይቻላል ጠፉ አልተገኙም ተሰወሩ ማለት ነው ጠፉ ሰፉ ልብስ ሊሆን ይችላል የሆነ ነገር ሲሰፋ ሰፉ ይባላል አሊያም ደግሞ ውፍረቱ አንድ ነገር ውፍረቱ ሲጨምር ሰፉ ውፍረታቸው ሲቀጥል ሲሰፋ ሰፉ ልንላቸው እንችላለን ማለት ነው ማለትም ያው አንድ ቃል እንግዲህ ሁለት ትርጉም ሊኖረው ሶስት ትርጉም ሊኖረው እንደሚችል ኤክስፔክት መጠበቅ አለባችሁ ማለት ነው አዎ አንዳንድ ፊደሎች አንደኛ ጠብቀውና ላልተው ሊሆን ይችላል እንዳል ባሉበት ሆኖ ሊሆን ይችላል ማለት ነው አሁን ወደ ሶስተኛ ፊደሎች ስናልፍ ዲ ቲ እና ፊ የሚባሉ ፊደሎችን እናጠናለን ማለት ነው ዲሽ በሁላችንም የቴሌቪዥን አንቴና ላይ የቴሌቪዥን ላይ የተገጠመ ነገር ነው ዲሽ የሳተላይት ሳህን ማለት ነው ዲሽ እንለዋለን እዛ ቲማቲም እንላለን ፊኛ ማለት እንችላለን ማለት ነው ከስር የተሰጡትን ቃላቶች ደግሞ ስንመለከት ቃዲ ማለት ይችላል ቃዲ ረዲ ማለት ይችላል ከዛ ደግሞ ቦቲ ማለት ይችላል ቤቲ ማለት ይችላል ፊት ማለት ይችላል ሰፊ ማለት ይችላል ማለት ነው ኦኬ ይሄን ሁሉ እየጻፋችሁ ነው የምትከታተሉኝ አይደለ ምናልባት እኔ ከፈጠንኩባችሁ እናንተ ያቆማችሁ መከታተል ትችላላችሁ ማለት ነው ከዛ እዚህ ላይ በጣም ኢንተረስቲንግ የሆነ ቃል ነው ዳቦ ያሳየናል አይደለ ታ በሚለው ደግሞ ታንክ ወታደሮች የሀገርን ድንበር ለማስከበር ጦርነት የሚገጥሙበት የመሳሪያ አይነት ነው ታንክ እንለዋለን ፋ በሚለው ደግሞ ፋፋ ሚል የምን አይነት እንደሆነ አላቀም የሆነ የብራንድ ስም ነው ፋ እሺ ከዛ ዳር ማለት ጥግ ላይ ማለት ነው ዳር ከዛ ደግሞ ዳቦ ያው እንደምታውቁት ነው ዳቦ ነው ከዛ ቦታ ስፍራ ማለት ነው ቃታ ደግሞ ቃታ የሚባል የመሳሪያ መተኮሻ ነው ቃታ ከዛ ፋፋ ሚለው ዝም ብሎ ነገር ነው ግን ፋፋ የብራንዱ ስም መሆን ይችላል ፋፋ ካላችሁ አጥብቃችሁ ግን ወፈረ ማለት ነው ፋፍቷል ትላላችኋል ብዙ ጊዜ እንደውም ልጆች እንዲፋፉ ገንፎ ምናምን መውሰድ አለባቸው ይባላል ስለዚህ ምንድነው መፋፋት ነው ፋፋ ማለት ወይ ደግሞ ሌላም አለው ዱቄት አስፈጭታችሁ ቤታችሁ ትፋፉታላችሁ አይደለ በወንፊት መፋፋት ሱራሱ ፋፋ ይባላል ማለት ነው አያችሁ አንድ ቃል ሁለት እና ሶስት እዛ በላይ ትርጉሞች ሊኖረው ይችላል እሱን ማወቅ እንድትችሉ ነው በዛው ሰፋ ማለት ይችላልላችሁ ሰፋ ሚለው እንግዲህ እንደ ሁኔታው ሰፋ ወፈረ ማለት ይሆናል አሊያም ደግሞ ልብስ ሊሆን ይችላል የተቀደደ ነገር ሲሰፋ ማለት ነው በጣም ጥሩ
ከዛ ዴ በሚለው ፊደል ደግሞ አምስተኛ ፊደሎች ዴ በሚለው ራሱ አንዳንድ ፊደሎች እንዳልኳችሁ ቃላት እንደዚህ ዲስክሪፕቲቭ የሆነ ቃላት ወይ ደግሞ የሚገለጽ ቃላት ላይ ኖራችሁ ይችላል ራሳቸውን ዴ ብለን ማጥናት ነው ምንም ችግር የለውም ቴ ቴሌቪዥን ነው ፌ ፌስታል ነው አይደለ ፌ ፌስታል ነው ከዛ ጥዴ ማለት ጥድ የኢትዮጵያ ብርቅዬ እጽዋት ነው ጥድ ታውቃላችሁ ጥዴ ይባላል ወይ ደግሞ ዳዴ ማለት ደግሞ መሳብ ቀስ ብሎ መጓዝ ነው ዳዴ ለህፃናት ነው ብዙ ጊዜ ዳዴ እንላለን ማለት ነው ሌላኛው ቤቴ ማለት ትችላላችሁ ቤቴ ማለት ትችላላችሁ ጣቴ ማለት ትችላላችሁ ጣቴ ኦኬ ፌጦ ማለት ትችላላችሁ ቡፌ ማለት ትችላላችሁ ፌጦ ቡፌ ማለት ትችላላችሁ በጣም ጥሩ ኦኬ አሁን ደግሞ ይሄን ጨረስን እየጻፋችሁ መከታተል አለባችሁ እኔ ላፈጥነው ስለምችል እናንተ ግን በኋላ ደብተራችሁን እያያችሁ እንድታነቡ ለጊዜውም ቢሆን ትኩረታችሁ ተሰብስቦ እንድትከታተሉ ለብዙ ነገር ተጠቅማችኋል እየጻፋችሁ መሆን አለበት ከዛ የእኛ ቤተሰብ ይለናል እዚህ ጋር እቺ ደግሞ ወደ ድ ነው የምትሄድ ወደ ስድስተኛ ፊደል ተሻገረን ማለት ነው አሁን ድመት እናያለን እዚህ ላይ ድመት ት በሚለው ደግሞ እዚህ ላይ ትሪ እናያለን ፍ በሚለው ደግሞ ፍራፍሬ ምክንያቱም ማንጎ እዚህ ላይ ፓፓያ ሎሚ ባናና ይሄ ምንድነው ሙዝ እነዚህ ሁሉ ምን ይባላል ፍራፍሬ ይባላሉ ፍራፍሬ ከዛ ድ በሚለው ድድ ማለት ጥርሳቸው የሚበቅልበት የሰውነት ክፍል ድድ ይባላል ማለት ነው ሌላኛው ድሮ ደግሞ ወደ ኋላ በዘመን ወደ ኋላ ስንሄድ ድሮ እንላለን ይሄን ለማሳየት ነው ከዛ ትሪ የምግብ መመገቢያ ሳህን ማለት ነው ትሪ ከዛ ጣት ቅድም ብለለዋል ጣት ማለት ነው ሌላኛው ፍሬ ለማለትና ፍም ማለት እሳት ያለው ከሰል ማለት ነው እሳት ያለው ከሰል ወይ ደግሞ በሳት የተያያዘ ከሰል ፍም ይባላል ማለት ነው የመጨረሻው ፊደላችን ዶ ነው ዶ በሚለው ዶሮ ቶ በሚለው እንዳልኳችሁ በመግለጽ የማይቻል አይነት ቃል ሲሆን ራሱ ፊደሉን ቶ እንላለን ፎጣ ለማለት ነው ፎ በሚለው ደግሞ ፎጣ ሚል ቃልን መጠቀም እንችላለን ማለት ፎቶ ከታች ያለውን ይጠራል ከዛ ዶቃ ማለት አንዳንድ ቦታ ይመስለኛል ዶቃና አልቦ ተመሳሳይ ይመስለኛል ዶቃ ተመሳሳይ ይመስለኛል ብዙ ጊዜ ሴቶቹ የሚጠቀሙት ኦሮሚያ አካባቢ ወደ አይ ቲንክ አገው ምድር አካባቢ አማራ አካባቢ ብቻ ወደ አፋር ብቻ ብዙ ሰዎች ለውበት መገለጫ የሚጠቀሙት የቁሳቁስ አይነት ነው ምን የሚባል ዶቃ ይመስለኛል ከተሳቱ ኮሜንት ላይ ታሳውቁኛላችሁ ማለት ነው ኦኬ ከዛ ባዶ ማለት ደግሞ ምንድነው የሌለ ማለት ነው ባዶ የሌለ ከዛ መቶ ማለት መቶ በብር ነው የምናውቀው ብዙ ጊዜ መቶን እሺ ከዛ ትቶ ማለት ደግሞ ለቆ እንደማለት ነው ትቶ ሳይፈልግ ማለት ነው ትቶ እንላለን ከዛ ፎጣ እና ፎቶ ማለት ይችላልላችሁ ስለዚህ የደንና የፈን ቤቶች ደግሞ ጨረስን ማለት ነው ቀድም የማንን ነበር ያየነው የመን የጠንና የረን አይተናል አሁን ደግሞ የደን የተንና የፈን አይተናል ማለት ነው ስለዚህ ዛሬ ስንት ነው 6 ፊደሎችን አየን ማለት ነው በጣም የሚገርም ነው አሁን እንደማጠቃለያ እዚህ ላይ ደግሞ ከዚህ በታች ባዶ ቦታ ከደ እስከ ዶ ያሉትን ሆያት ጻፉ ከላይ ቀድም እንደጻፍ ነው አሁንም ደን እዚህ ላይ የተዘለሉትን የተጻፉትን እንዳለ ጨምረን የጎደሉትን ሞልተን ሰባቱንም የደቤቶች እንድንጽፍ ይጠይቀናል ከዚህ በታች ባለው ክፍት ቦታ ከተ እስከ ቶ ያሉትን ሆያት ጻፉ ይለናል በዚህኛው ደግሞ የተቤቶችን ነው የተቤቶችን ጨርሰን እንድንጽፍ ተጠይቀናል ከዛ ደግሞ ከዚህ በታች ባለው ባዶ ቦታ ከፈ እስከ ፎ ያሉትን ሆያት ጻፉ ነው የሚለን ከፈ እስከ ፎ እዚህ ላይ ያሉትን ተሞላላችሁ ምክንያቱም ከላይ ስለተማራችሁ ደብተራችሁ ላይ ተመልሳችሁ ያያችሁ መጻፍ ትችላላችሁ በደንብ እስከምትለምዱት ከዛ ከዚህ በታች ባለው ክፍት ቦታ ደተ እና ፈ ባሉ ሆያት ቃል ጻፉ አሁን ቅድም እንደተጠየቅነው ቃላቶችን መመስረት ነው ለምሳሌ ደፋ
ማለት ትችላላችሁ ደንና ፋን የደንም የፈንም ተምረናል ደፋ ማለት እንችላለን ከዛ ቱታ ማለት ትችላላችሁ ፈታ ማለት ትችላላችሁ ብቻ ብዙ ቃላቶችን መስራት ትችላላችሁ እኔ ነገርኳችሁ መናገር አልፈልግም ነበር ምክንያቱም ራሳችሁ እንድትሞክሩት ነው ፈልገው ቢሆንም ግን ሌሎችንም ጨምራችሁ መጻፍ ስለምትችሉ በዚህ መሰረት እንድትሰሯቸው ተጠይቃችኋል ማለት ነው በዚህኛው ዙር ደግሞ ምክንያቱም በቀን አንድ ምዕራፍ ነው ምንማር ብያችኋለሁ ረጅም ቢሆንብንም የግድ ትኩረታችንን ሰብስበን ጠቃሚ የሆነ ነገር ጊዜ ቢወስድም ችግር የለውም የሚገርማችሁ በውስጥ የሚማሩ ልጆች እንደውም አይደለም 40 ደቂቃ እና 30 ደቂቃ አንድ ሰዓት እና እዚያ በላይ ነው ምናስተምራቸው ስለዚህ እችን ኦንላይን ላይ ደስ ለከፋፍላችሁ ተመልሳችሁ ማየት ስለምትችሉ ረዘም ቢልም ምን ያህል የሚጎዳ ነገር አይደለም ማለት ነው እንግዲህ እዚህ ላይ እንደምናየው አልጋ ቴሌቪዥን ቴብል ጠረጴዛ ማለት ነው ሳህን ብርጭቆ የውሃ ኩባያ እንደማለት ነው እሱ አለ እነዚህ በቃላችሁ ጽፏቸዋል በደብተር ላይ ጽፋላችሁ ከዛ ባለፈ ደግሞ ሰ በሚለው አ በሚለው ነ በሚለው እንማራለን ማለት ነው ችሰናት ሰዎች ወይ ደግሞ ሰርግ ለማለት ነው እዚህ ላይ እንደምናየው የሰርግ ስነ ስርዓት ይታየናል አ ሚለው ደግሞ አዞ ማለት ይሆናል ነ በሚለው ደግሞ ነርስ ሐኪም ማለት ነው ነርስ ማለት እንችላለን ከዛ ሰራ ማለት እንችላለን ሰጠ ማለት እንችላለን ሰራና ሰጠ ማለት እንችላለን ከዛ አፍ ማለት ይቻላል አማ ሳይሆን አማ ጠበቅ ሲል ስለ ሰዎች መጥፎ ነገር መናገር ለሌላ ሰው ሐሜት ይባላል አማ እንለዋለን ማለት ነው ነቃ ከእንቅልፍ ሊሆን ይችላል ወይ ደግሞ ትምርት ማግኘት በራሱ መንቃት ነው አይደለ ከዛ ነዳ አሽከረከረ እንደማለት ነው እሱን ይሆናል ሌላኛው ሁለተኛ ፊደሎች ሱ ሚለው ነው ሱቅ ማለት ትችላላችሁ ረሱ ማለት ትችላላችሁ ሱቅ ረሱ ማለት እንችላለን ሚለው እንዳልኳችሁ ነው ሚለው ቃል ዲስክሪፕቲቭ አይደለም ወይ ደግሞ በምስል መገለጽ የሚችል አይነት ቃል ከሌለው ዝም ብለን ሚለውን በትልቁ እናያለን ኑ በሚለው እንግዲህ እዚህ ላይ እንደምመለከተው ተልባ ነው የሚመስለው አሁንም ተልባ ወይ ሱፍ ነው የሚመስለው ግን ኑግ ለማለት ነው የፈለገው ይሄ መጽሐፉ ጻፊ ነገር ግን ምስሉ ምን የሚሆን እናያታለን ማለት ነው የጻፏት ከዛ ሱቅ ረሱ መሆን ይችላል ከዛ ማለት ይችላል ኡፍ ስንል ብለን ስንጮህ ምን ተጠቀመው ቃል ነው ማለት ነው ከዛ ኑ ማለትም እንችላለን በኑ ቀኑ ማለትም እንችላለን ማለት ነው በጣም አሜዚንግ ነው ከዛ ሲቀጥል ወደ ሁለተኛ ፊደሎች ስናለፍ ማለት ወደ ሶስተኛ ፊደሎች ስናለፍ እዚህ ላይ እንደምናየው ሲሚንቶ ይታየናል ኢትዮጵያ ትታየናለች የኢትዮጵያ ካርታ ነው ይሄ ኒያላ የሚባል ብርቅዬ የኢትዮጵያ እንስሳ ነው ኒያላ እናያለን ማለት ነው ከዛ መሲ ማለት እንችላለን ሲጥ አልጋ አንዳንዴ ሲጥ ይላላ ሲጥ እንላለን ማለት ነው ከዛ ኢሳ ማለት እንችላለን ኢሳ ማለት አይ ቲንክ ትክክል ከሆንኩኝ ኢየሱስን ኢሳ መሰለኝ የሚሉት አረቦች ይመስለኛል ስለዚህ ኢሳ ይባላል ማለት ነው ከዛ ኢፋ ማለት እንችላለን ኢፋ ማለት ግልጽ በሆነ መንገድ ይፋ እንደማለት ነው በግልጽ በኢፋ እንላለን ኢፋ ጠበቅ ያለ ትንሽ ይፋ ነው ግን ዋናው ማለት ነው ከዛ ስኒ ማለት ፍንጃል ማለት ነው ስኒ ቡኒ ያው ስኒና ቡኒ ያው እዛው ተቀራራቢ ስለሆኑ በዛው እናያዋለን ከዛ በሚለው ደግሞ ሳር ለማለት ነው አምፖል ለማለት ነው ና ለማለት ነው ማለት ነው ከዛ ሳባ ማለት ይቻላል ሳራ ማለት ይቻላል ሳማ ማለት ይቻላል ከዛ ደግሞ አቶ ማለት ይቻላል በአ ነው አይደል አቶ ማለት ይችላልላችሁ አለ አጡ ከዛ ና ማለት ይችላልላችሁ
ፋና መብራት ማለት ነው የራሱ ፋና ናማ ልንገርህ አንድ ሐሳብ ትላላችሁ ናማ ስለዚህ እነዚህ አራተኛ ፊደሎች ናቸው አሁን ወደ አምስተኛ ፊደሎችና ስድስተኛ ፊደሎች እንዲሁም ስምንተኛ እንትን ሰባተኛ ሁሉንም ፊደሎች እዚህ ላይ እንጨርሳለን ማለት ነው ሴ በሚለው ሴት ማለታችን ነው ሴ ሴትን ታመለክታለች ኤሊን ታመለክታለች ኔ ያው ኔ ዲስክሪፕቲቭ አይደለችም ያው ኔ ብለን እንይዘዋለን ከዛ ሴት ሴም ማለት ደግሞ ሴም ማለት ነገድ ነው የነገድ ዘር ነው ስለዚህ ለምሳሌ አረቦችን ይዞ ይሄ ሰሜን ኢትዮጵያን ይዞ የሴም ቤተሰብ ይባላል ሌሎች ኩሽ የሚባሉ የነገድ ስሞች ናቸው እነዚህ ማለት የኖህ ልጆች ይመስሉኛል የኖህ ያው መሬት እንግዲህ እኔ ክርስቲያን ነኝ እስከማቀው ድረስ እንትን ጠፍታ ነበርና በመጽሐፍ ቅዱስ እንደሚነገረው መሬት ጠፍታ ነበር ማለት በእንትን ማለት ነው ስለዚህ ከጠፋች በኋላ አንድ ሰው ነበር ከነ ቤተሰቦቹ የተረፈው እሱም ኖህ ነው ስለዚህ ኖህ ልጆቹ ሲስፋፉ ወይ ደግሞ ከዛ ከጥፋት በኋላ ሲኖሩ የልጆቻቸው ነገድ እየተባለ የተከፈለ ነው በያስባለሁ ምክንያቱም የኖህ ልጆች ናቸው እነ ሴም እነ ኩሽ እነ ማን ነው የሚባሉት ወደ 3 ነው 4 አካባቢ 3 ናቸው መሰለኝ እነሱ ማለት ነው ያው ሌላ ታሪክ አለው አላማችን አማርኛ መማር ነው ማለት ነውና ኤኒዌይስ ሴም ምንድነው የነገድ ስም ነው ማለት ነው የነገድ ስም ነው ኦኬ ከዛ ሴም እንላለን ከዛ ቀኔ ማለት ይችላልላችሁ ቀኔ ወይ ደግሞ ሴራ ማለት ይችላልላችሁ በኤ አልመሰረትም ብዙ ቃል ስለሌለ አሁን ኤ ብዙ ጊዜ ከመሃል እንደዚህ እንደሆነታው ነው እንጂ ብዙ ቃሎች እንደሌሎች ፊደሎች የላትምና ተዘላለች ሌላኛው ስ በሚለው ነው ስ6 ማለት ነው ስ6 ነው ስም ማለት ነው ከዛ ደግሞ ስር ማለት ይሆናል ማለት ነው ከዛ ምትለዋ እንቁላል ማለት ናት እሱ ለማለት እማ ለማለት ታገለግላለች ማለት ነው ከዛም በሚለው ንስር አሞራ ከዛ ንቂ ተነሽ ተማሪ እንደማለትም ይሆናል ንቂ ንብ ደግሞ ተናዳፊ የሆነች ነፍሳት ነው የምትበራሪ ነፍሳት ነች ማለት ተናዳፊ እንደማያውቃላው የለም ያው አንደንዴ ማብራራት ደስ ይለኛል ለዛ ነው ከዛ ሶ ሚለው ደግሞ ሶፋ ለማለት ኦሞ ለማለት እንጠቀማለን ኖራ ታውቃላችሁ ኖራ የድንጋይ አይነት ነው ኖራ እንለዋለን ማለት ነው ከዛ ቃላቶቹን እንመሰርታለን ሶል ከዛ ሶል በሶ ማለት እንችላለን በሶ ከዛ ኦና እንላለን ኦሞ እንላለን ኦና ማለት ባዶ ማለት ነው ባዶ ኦሞ ማለት ደግሞ የወንዝ ስም ነው ኦሞ ወንዝ አለ ኦሞ እንላለን ከዛ ኖረ ማለት ደግሞ ኖረ ተቀመጠ በህይወት ባጀ እንደማለት ነው ከዛ መኖ ማለት ምግብ ቀለብ ማለት ነው ይሄን እናያለን ማለት ነው እሺ ከዛ የመጨረሻ ጨረስና አሁን ደግሞ የመጨረሻ ትእዛዛችን የሚከተለው ሰንጠረዥ ውስጥ ተዘበራርቀው ይለናል ምን ይለናል ተዘበራርቀው የገቡትን ሆያት በቅደም ተከተል አስተካክላችሁ ጻፉ አሁን እነዚህን ምንድነው የምታረጉ እናንተ እነዚህ ፊደሎች ሰብስባችሁ መልክ አስይዟቸው አሁን እዚህ ላይ ለምሳሌ ደ ተፈ ናቶ ኔ ፍ ይላል እናንተ ግን አውጣችሁ ምን ታረጋላችሁ ደ እቹነት እዚህ ጋር የቀባው ላሳያችሁ ያው እዚህ ጋር እዚህ ጋር ደ ከዚህ ራሱ ዱ ዲ ከዛ እዚህ ላይ ዘድሎታል ዳ መሆን ነበረበት እዚህ ላይ ዳ እዚህ ላይ ይቻተን እዚህ ጋር ዳን እዚህ ላይ አምጣችሁ ጽፋላችሁ ዴ አለ ዳዴ ከዛ ዶ ታረጋላችሁ ማለት ነው ያው እዚህ ጋር አለ ዶ ማለት የውነትና ዴ የውነት
እነዚህ 1 2 3 4 5 6 7 እነዚህ ወደ ጎን ትጽፏቸዋላችሁ ወደ ጎን ደብተራችሁ ላይ አስመራችሁ ወደ ጎን ትጽፉና ሙሉን አስተካክላችሁ ጽፋላችሁ እሱ ከናንተ የሚጠበቅ የመምህር ስራ አይደለም የተማሪ ስራ ነው ተማሪ እንደገባው መረጋገጥ የሚችለው የተሰጠውን የተበላሸውን ማስተካከል ሲችል ነው ማለት ነው ገብቷችኋል ብዬ ተስፋ አደርጋለሁ ከዛ የመጨረሻ ተዛዛችን ምን ይላል ከዚህ በታች ባለው ባዶ ቦታ የተጓደሉትን የሰ የነ የጠ የአ እና የደ ዘሮች በማሟላት ጻፉ ነው የሚለው እንግዲህ ዛሬ ሙሉ የተማርናቸው 5 ፊደሎችን ነው ሰነ ጠ አደ እነዚህን ሁሉ አይተናል እነዚህን አያሟላችሁ መጻፍ ይተበክባችኋል ማለት ነው እነዚህን አሟልታችሁ ትጽፋላችሁ በነገ ወይ ደግሞ በቀጣይ ትምህርታችን ምዕራፍ 3 ላይ ገብተናል ወደ ሁለተኛ ክፍል እየሄድን ነው እንግዲህ እየተከታተለ ተማሪ እየተቀየረ ነው መከታተላችሁን አትርሱ ላይክ ሰብስክራይብ ማድረጋችሁን አትርሱ በውስጥ መስመር ፍላጎት ያላችሁ ተማሪዎች ጊዜ ያላችሁ ተማሪዎች ደግሞ ቴሌግራም ላይ ዋትስአፕ ላይ ኢሞ ላይ እንገናኝና በሚት ጥሩ አድርገን በቪዲዮ እንደፈለጋችሁ እናስተምራችኋለን በአጭር ቀን ውጤታማ መሆን ትችላላችሁ በተረፈ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ ስራችሁን ይባርክ ጤናችሁን ይባርክ ሰላማችሁ በእያላችሁበት ይብዛልኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው